ካህኑ ቤተ መቅደስ አገልጋዮች አፍኒንና ፊናስ ይባላሉ። አባታቸው ኤሊ ነው። አርጅቶ ነበረ፣ ሽማግሌ ነበረ እና በዛ ዘመን እግዚአብሔር ስለተቀየማቸው ለነርሱ ሊገለጥላቸውም አልወደደም። አንዳንዴ ለመገሰጽ እንኳን እግዚአብሔር አይገለጥም። በትሩን ብቻ ነው የሚያነሳው። እግዚአብሔር ሲቆጣ በትር ብቻ አንስቶ ይመጣል እንጂ በቃ እንደዚህ ነው ያደረግኩ አይልምና በዛ ዘመን የእግዚአብሔር ድምፅ ብርቅ ነበረ ይላል። የእግዚአብሔርን ድምፅ መስማት ከዛ በፊት እግዚአብሔር በተለያየ መንገድ እየተገለጠላቸው ያናገራቸው ነበረ። ለሙሴ ያናገር ነበረ፣ ለኢያሱ ያናገር ነበረ፣ ለሌሎችም ቅዱሳን ነቢያት እየተገለጠ በብዙ አይነት መንገድ ያናገራቸው ነበረ። የሚሆነውንና የሚደረገውን ነገር እንደዚህ አድርግ፣ እንደዚህ ተናገር እያለ ያናገራቸው ነበረ። በዚህ ዘመን ግን የእግዚአብሔር ድምፅ ብርቅ ነበረ። ብርቅ የሆነበት ምክንያት ደግሞ እግዚአብሔር ድምፁን ያላሰማበት ምክንያት ደግሞ እነርሱ እየበደሉና ኃጢአት እየሰሩ በተቀደሰው ስፍራ ላይ ዝሙትና ርኩሰት ያደርጉ ነበረ። ስለዚህም እግዚአብሔር ተቀይሟቸው ስለነበረ እግዚአብሔርን ድምፅ መስማት አልቻሉም። ነገር ግን በዛ ወቅት የእግዚአብሔርን ድምፅ ሊሰማ የሚገባው አንድ ብላቴና ነበረ። በስለት የተወለደ ከእግዚአብሔር የተገኘ ሐና በብዙ ልቅሶና በብዙ እንባ ያገኘችው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱ ሐና እንዴት ብላ እንደጸለየች ታነባላችሁ። ታሪኩ ረጅም ስለሆነ አጠር አድርገው። ሐና ልጅ አልነበራትም፣ መካን ነበረች። ስለዚህ በሌሎች ዘንድ የተጠላች ነበረች። ስድብና ነቀፌታ ነበረባት። ከዛም አንድ ቀን በብዙ እንባ በተሰበረ ልብ እግዚአብሔር ቤተ መቅደስ ላይ መጣ፣ አለቀሰች፣ አነባች። ካህኑ አንቺ የሰከርሽ እስኪላት ድረስ እሷ ግን እኔ በሐዘን የተቆራመድኩ ምስኪን ሴት እንጂ የሰከርኩ አይደለሁም፣ ልጅ አጥቼ አለቅሳለሁ ብላ እግዚአብሔርን ለመነች። እግዚአብሔርም ጸሎቷን ሰማት፣ ወለደች። ስትወልድም ልጁን ሳሙኤል አለችው። ሳሙኤል ማለት እግዚአብሔር ጸሎቴን ሰማኝ ማለት ነው። ስለዚህም እርሷ ነቢይት ሐና ትንቢት ተናገረች። እግዚአብሔር አድሮባት ልጅ መውለድ ብቻ ሳይሆን ስላለፈው ስለሚመጣው ነገር ተናገረች። እግዚአብሔር ድንቅ ነገር እንደሚያደርግ አድከመ ቀስታ ኃያላን፣ የኃያላንን ስልጣን አደከመ፣ ወንበራቸውን ሰባበረ። ነገር ግን መካን ነን ያሉትን ደግሞ እንዲወልዱ አደረገ። ወላድ ነን ያሉትን ደግሞ በልጆቻቸው የሚመኩትን ደግሞ የወላድ መሃን አደረጋቸው። የሚመካ ቢኖር በጉልበቱ አይመካ። ማንም ሰው የሚመካ ቢኖር በኃይሉ አይመካ፣ በሀብቱ አይመካ። የሚመካ ቢኖር በኃያሉ በእግዚአብሔር ይመካ ብላ ተናገረች። አፌን ከፍቼ እናገራለሁ አለች። በጠላቶቼ ፊት እናገራለሁ፣ ስድቤን ነቀፌታዬን አስወግዶልኛልና ስትል ተናገረች። ማንን ስለወለደች? ሳሙኤል። በወላዲሰ ስርየት ወመካኒሰ ወለደት ሰባተ ወወላዲሰ ስርየት ወሊደ። መካኒቱ 7 ወለደች አለ። እንደ 7 የሚቆጠረው ፍጹም የሆነ ልጅ በእግዚአብሔር ፊትና በሰው ፊት የተወደደ እግዚአብሔር ያደረበት ጸጋን የተመላ በሕፃንነቱ እግዚአብሔር የተገለጠለት ሳሙኤል ብሎ ጠራው። በሕፃንነቱ ሳሙኤል አለ። ይህን ድምፅ ሰምቶ አያውቅም፣ ግራ ገባው። መልኩን አያየው፣ ድምፅ ብቻ ነው የሚሰማው። ሳሙኤል ሲለው ግራ ገባውና ወደ ሊቀ ካህን ወደ ኤሊ ሄዶ ምንድን ነው የሚል? አንተ እኔ ጠራኸኝ አለ። ኧረ እኔ አልጠራሁም፣ ተመልሰህ ተኛ አለው። ሄዶ ገደም ሲል አሁን ሳሙኤል ሳሙኤል አለ። አሁንም መልሶ ሊቀ ካህኑ ዘንድ ሄዶ ጠራኸኝ? አቤት አለ። እኔ አልጠራሁም፣ ምናልባት ልጅ የሚጠራ ሊኖር ይችላልና ድምፅ ብቻ የሚያሰማ ሊኖር ይችላልና አቤቱ እኔ ባሪያህ ባለው አለው ምን ልታዘዝ ብለህ እጅህን ዘርግተህ ድምፁን ተቀበል አለው። ሳሙኤልም ሊቀ ካህኑ ኤሊ እንዳለው እጁን ዘርግቶ እነሆኝ አለው ባሪያህ ምን ልታዘዝ ሲል እንደዚህ ብለህ ተናገር፣ በእስራኤላውያን ላይ የሚመጣውን ነገር ሁሉ ተናገር ብሎ ለሳሙኤል እግዚአብሔር አናገረው። የእግዚአብሔር ልጁን እንደጠራው አስተዋለ ይላል። እግዚአብሔር እንደጠራው አስተዋለ ኤሊ። እግዚአብሔርም ሳሙኤልን አለው እነሆ የሰማኸውን ሁሉ ሁለቱን ጆሮዎችን ጭው የሚያደርግ ነገርን በእስራኤል ላይ አደርጋለሁ። በዛም ቀን በቤቱ ላይ የተናገርኩትን ሁሉ በኤሊ ላይ አጸናለሁ፣ እኔም ጀምሬ እፈጽምበታለሁ። ልጆቹ በእግዚአብሔር ላይ ክፉ እንዳደረጉ አውቆ አልገሰጻቸውምና ስለ ልጆቹ ኃጢአት ለዘላለም ቤቱን እንደምበቀል አስታውቃለሁ። ስለዚህ የኤሊ ቤት ኃጢአት በዕጣንና በመሥዋዕት ለዘላለም እንዳይሰረይለት ለኤሊ ቤት ብያለሁ አለ ብሎ የሚደርሰውን ነገር ተናገረ። አልገሰጻቸውም።
እሱ አባት ነው፣ ሊቀ ካህን ነው፣ ሽማግሌ ነው። እንደዛ ግን ልጆቹ በደል ሲያደርጉ ሲያምፁ፣ የተቀደሰውን ቤተ መቅደስ ሲያስተራክሱ ለምንድን ነው ልጆቼ የምታደርጉ ብሎ አልገሰጻቸው። ስለዚህ የኃጢአት መስተስሪያ በሚያደርጉት በሚያርዱት ፍየል፣ በግ፣ ላም፣ በሬ ደም በዚህ ሁሉ በሚያጥኑት ዕጣን ሁሉ አይሰረይላቸው ብያለሁ፣ በቃ አጠፋቸዋለሁ አለና ለሳሙኤል ነገረው። ይህን ለኤሊ ቢነግረውስ ቀጥታ ለኤሊ ለምን አልተናገረም? እግዚአብሔር የሚያናገረው ለወዳጁ ነው፣ ለባለሟሉ ነው። እስራኤልን ሊገስጽ ሲፈልግ ሙሴን ይጠራና ለሙሴ ይነግራቸው ነበር። ቀጥታ እስራኤልን አይደለም። የእግዚአብሔር ልጆች ዛሬ ቀጥታ ለኢየሱስ ቀጥታ ለክርስቶስ አልናገርም የሚሉ ሰዎች ለምን ከዚህ አይማሩ? እግዚአብሔር ወዳጁን ይጠራል። እኛ በኃጢአት ከሱ ብንርቅ ከኛ ይልቅ ደግሞ ለእግዚአብሔር ቅርብ የሆኑ ሰዎች አሉ። በእነሱ በኩል እግዚአብሔር ያናገራል። ስለዚህ ኤሊን እና ልጆቹን ሊገስጽ ሲፈልግ በሳሙኤል በኩል ቀጥታ ለኤሊ ከመናገር እግዚአብሔር ለሳሙኤል ነገረውና ሳሙኤል ደግሞ ለሊቀ ካህኑ ለኤሊ ነገረው። እግዚአብሔር ያለው ሁሉ ነገረው። ኤሊም እንደዚህ ያለ እግዚአብሔር እሱ እግዚአብሔር ነው፣ የወደደውን ያደርጋል። ይሄ ማለት ከእግዚአብሔር ጋር ማኩረፍ ማለት ነው። አጥፍቻለሁ አይደለም ያለው፣ የወደደውን ያድርግ። ከእግዚአብሔር ጋር ማን ሰልፍ ይቋቋማል? እሱ እግዚአብሔር ነው፣ የወደደውን ያድርግ አለና ዝም አለ። ነገር ግን በእርግጥ ኤሊ የምሰማባችሁ ነገር ምንድነው ብሏቸዋል። እውነት ነው። የምሰማባችሁ ነገር ምንድነው? ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። ሰው ከእግዚአብሔር ጋር ተጣልቶ ማን ያስታርቀዋል? እባካችሁ ልጆች ተው። እነሱ ግን ይሰሙ አልቻሉም። በበደላቸው ጸኑ፣ በኃጢአት ጸኑ። የተቀደሰውን ነገር ሁሉ አስተራኮሱ። ስለዚህም እግዚአብሔር ሊቀጣቸው ፈለገ። በጠላቶቻቸው እጅ አሳልፎ ሰጣቸው። በፍልስጤማውያን ዘንድና በእስራኤላውያን ዘንድ የጦር ሰልፍ ተደረገ። በዚህን ጊዜ የሚገርማችሁ ነገር እስራኤል ከፍልስጤማውያን ፊት ሸሹ። በፍልስጤማውያንም በታላቅ አመታት ተመቱ። በሺህ የሚቆጠሩ ወጣቶች በጦር ሜዳ ረገፉ፣ ሞቱ። በአንድ ቀን 4000 ሰዎች ሞቱ። 4000 ሰዎች ተገደሉ በአንድ ቀን። የዚህን ጊዜ ምን አሉ እስራኤላውያን? ከዚህ ቀደም ኃይል የምትሰጠን ታቦተ ጽዮን በሴሎ ነበረችና ዳዊት በፊት በሴሎ አስቀምጧት ነበረ። ኃይል የምትሰጠን እርሷን ይዘን ነው ፍልስጤማውያንን፣ ሞዓባውያንን፣ ኬጢያውያንና ፌርዛውያንን ያሸነፍነው፣ ድል ያደረግነው። ስለዚህ ታቦተ ጽዮን ከሴሎ ትምጣልን፣ እሷን ይዘን ወደ ሰልፍ እንወጣለን። ዮርዳኖስን በደረቅ እንድንሻገር ያደረገችን እሷ ናት። በእርሷ ፊት የሚቋቋም የለም አሉና ታቦተ ጽዮንን ከሴሎ አምጥተው ካህናቱ፣ እነዛ በኃጢአት ያደፉት ካህናት፣ እነዛ በኃጢአት የተጨማለቁት ካህናት፣ የእግዚአብሔርን ድምፅ የማይሰሙ፣ ምክር የማይሰሙ፣ ትእዛዙን የማይጠብቁ፣ በክህነታቸው በአገልግሎታቸው የሚያጭበረብሩ እነዛ ካህናት ታቦተ ጽዮንን ተሸክመው ወደ ሰልፍ ሄዱ። ይህንን ያውቃሉ ታሪኩን ፍልስጤማውያንም። እውነት ነው፣ በታቦተ ጽዮን ብዙ ኃይል ተደርጓል። ከፊት ለፊታቸው ጥላቶቻቸውን አሸንፈዋል፣ ድል ነስተዋል። ከሰማይ በረዶ እየወረደ ጥላቶቻቸውን ደብድቦላቸዋል። ታቦተ ጽዮንን ይዘው የኢያሪኮን ቅጥር ደረማምሰው ምድረ ርስት ገብተዋል። አይሸነፉም፣ ማንም ይሄን ቅጥር አያፈርስም ብለው የተማመኑበት ያ ቅጥር የፈረሰው በታቦተ ጽዮን አማካኝነት ነው። ይሄንን ታሪክ ያውቃሉ፣ ይሄን ታሪክ ሰምተዋል። ማን ነው ከነዚህ አምላክ የሚያድንን? ወዮልን እያሉ አለቀሱ ይላል። ፍልስጤማውያን ታቦተ ጽዮን እስራኤላውያን ይዘው መምጣት ሲያውቁ ወዮልን አሉ። ከዛ በኋላ ግማሾቹ ፍልስጤማውያን
አይዟችሁ አሁን እኛ መሸሽ የለብንም። ቅድም ከነሱ 4000 ሰው ገለላል። አሁን መሸሽ የለብንም፣ በርትተን እንዋጋቸው አሉና እርስ በርሳቸው ተበረታተው ወደ ሰልፍ መጡ። ነገር ግን ታቦተ ጽዮን ኃይል አጥታ ሳይሆን እነሱ ጸጋ እግዚአብሔር ከነሱ ላይ ርቋልና ታቦተ ጽዮንን ተሸክመው ይሄዱ ማሸነፍ አልቻሉም። ምክንያቱም እምነት ሲኖር፣ ትዕግስት፣ ጽናት ሲኖር፣ ትእዛዙን ስንጠብቅ ነው እግዚአብሔር ኃይል የሚያደርገው። እግዚአብሔር ኃይል የሚያደርገው በቤተ መቅደሱ በሁሉ ነገር ድህነት፣ ፈውስ የሚያደርገው እኛ ትእዛዙን ስንጠብቅ እንጂ ትእዛዙን ካልጠበቅ ምንም ነገር አይደለም። እግዚአብሔር ኃይል አጥቶ አይደለም። ወዳጆቹንማ ሲወዳቸውማ ከእነርሱ ጋር በነበሩበት ጊዜማ እንዴት አድርጎ እንዳወጣቸው ተመልክተናል። በብዙ ታምራት ኃይለኛው ፈርዖንን አስጨንቆ አሰብቦ በግድ እንዲያውም ተሮ ውጡልን እንዲሉ ያደረጋቸው እግዚአብሔር ኃያል ነው፣ በኃይሉ ነው። ለምን? ለሱ ስለታዘዙ። ለሱ ለእግዚአብሔር እንገዛ ባሉበት ጊዜ እኮ በዛን ሰዓት እግዚአብሔር በብዙ ታምር አውጥቷቸዋል። ግን ከእግዚአብሔር በሸሹበት ሰዓት ግን የሚገርማችሁ ነገር ታቦተ ጽዮንም ተማረከች። ታቦተ ጽዮንን የተሸከሟት ካህናትም በጦርነቱ ተገደሉ። በዛ ያሉት ካህናትን ያጀቡት ጦረኞች፣ ሰልፈኞች ሁሉም በሰልፍ ሜዳ ላይ ያለቁ። ለወሬ ነጋሪ አንድ ሰው ወደ ሽማግሌው ወደ ሊቀ ካህኑ ወደ ኤሊ መጣ። ያ ወሬ ነጋሪ አምልጦ መጣና ካህኑን ኤሊውን የሚያስደነግጥ ንግግር ተናገረው። ምንድነው? እንዴት ሆነች ታቦተ ጽዮን? ምን የቀረ ነገር አለ? ታቦተ ጽዮን ተማርካለች። ልጆች አፍኒንና ፊናስ ሞተዋል። በጦርነት የተሰለፈው ሁሉ በጦርነት ሜዳ ላይ አልቀዋል። ኤሊ ደነገጠ። ከተቀመጠበት መቀመጫ ላይ ተገልብጦ ሞተ ይለናል። አርጅቶ ስለነበረ ስለዚህ አጥንቱ ተሰብሮ ራሱን በራሱ ወጥቶ ሞተ። የጎኑ አጥንት ተሰበረ ይለናል። በ90 ዓመቱ ሞተ። እንግዲህ በአንድ ቀን ልጆቹን አጣ፣ እርሱ ሞተ። ይከብርባት የነበረች ታቦተ ጽዮን ተማረከች። የሚገርማችሁ ነገር በዛን ሰዓት የዛ ታቦተ ጽዮንን ከተሸከማት አንዱ የፊናስ ሚስት ምጥ ተያዘች ይላል። በዛን ሰዓት ታቦተ ጽዮን በተማረከችበት የባለቤቷ ወንድም በሞተበት አባቷ ኤሊ በሞተበት በዛ ሰዓት እሷ ደግሞ ምጥ ተያዘች። ነገር ግን በምጡም ተይዛ ወለደች። የልጁን ስም ማን አለችው? ኤካቦድ አለችው። ክብር ከእስራኤል ለቀቀ፣ ታቦተ ጽዮን ተማርካለች አለች። የነሱ ክብር፣ የእስራኤላውያን ክብር ታቦተ ጽዮን ነበረች። ስለዚህ በፍልስጤማውያን ተማረከች። በማያምኑ ሰዎች፣ በታቦት በማያምኑ አንዳንዴ ሰዎች ኃጢአት ሲሰሩ በማያምኑ ሰዎች የተቀደሰው ነገር ሊደርስ ይችላል። ቤተ መቅደሱ ሊደፈር ይችላል። የተቀደሰው ንዋየ ቅድሳት ሊደፈር ይችላል በማያምኑ ሰዎች። ያ ማለት እግዚአብሔር ኃይል አጥቷል ማለት አይደለም። ታቦተ ጽዮን ኃይል አጥታ ማለት አይደለም። የተባረከችው ባይዛል እግዚአብሔር ከነርሱ ጋር እንደሌለ ማሳያ ነው። ተማርካ በሄደችበት ግን ታቦተ ጽዮን ኃይል እንዳላት አሳየች። ወስደው ጣዖታቸውን የሚገርመው ነገር ታቦተ ጽዮንን አንቀበልም ብለው የሚያመልኩት አምላክ ግን እንጨት ነበረ። አምላክ እኛ እንጨት አናመልክም። ታቦት ማለት የእግዚአብሔር ማደሪያ ነው እንጂ ራሱ አምላክ አይደለም። እግዚአብሔር የሚያድርበት የሚገለጥበት ታቦተ ጽዮን ማለት እንደዛ ነው። እግዚአብሔር የሚያድርባት ማለት ነው። ስለዚህ
ታቦተ ጽዮንን ከላይ ከስር ዳጎን የተባለውን ጣዖት ደግሞ ከላይ አድርገው አስቀመጡት ወስደው ከጣዖት ቤት። ነገር ግን በበነጋው ሲሄዱ ታቦተ ጽዮን በላይ ዳጎን ግን ከስር እንዲያውም ተቀጥቅጦ ተሰባብሮ እጅግሩ ተሰባብሮ አቧራ ትቢያ ሆኖ አገኙት። ይህ ብቻ አይደለም። በዛ በፍልስጤማውያን ዘንድ ታላቅ መቅሰፍት መጣ፣ ወረርሽኝ። በሰውነታቸው ላይ እባጭ ተነሳባቸው ይላል። ከሕፃን እስከ አዋቂ ድረስ በቁስል ተመቱ። የዚህን ጊዜ ኧረ ምን እናድርግ አለ። ምን እናድርግ? ከነዚህ አምላክ የሚያድነን የለም። ስለዚህ አሉ በእጃችንም እንዳንነካ እንፈራለንና በወይፈን አድርገን ወደ ቦታዋ እንመልስ ብለው በክብር በወይፈን በሁለት ወይፈን ቀንበር ባልተጫነባቸው ይላል በእነሱ አድርገው በክብር ወደ ቦታው መለሱ ይለናል። የዚህን ጊዜ አንድ ኦዛ የተባለ ሰው ተደፋፍሮ ታቦተ ጽዮንን ስለነካ ተቀስፎ ሞተ ይላል። ምን ያህል ክብር እንዳለው አያችሁ። ታቦቱን ስለነካ ተደፋፍሮ ተቀስፎ ሞተ። ዛሬ የምሕረት ዘመን ስለሆነ እኛ እንኳን ታቦቱን እየታከክን ነው የምንሄደው። ነገር ግን ክህነት የሌላቸው ሰዎች፣ ታቦት መንካት የማይችሉ ሰዎች፣ መቅረብ የሌለባቸው፣ መንካት ብቻ አይደለም መቅረብ፣ ርቀታቸውን መጠበቅ አለባቸው። የእግዚአብሔር ታቦት ማለት የእግዚአብሔር ማደሪያ፣ ታቦት ማለት ትርጉሙ ራሱ ማደሪያ ማለት ነው። የማን ማደሪያ? የእግዚአብሔር ማደሪያ። ታቦት በእርግጥ የጽላቱ ማደሪያ ነው። ታቦት ጽላቱ የሚያድርበት ነው። ጽላቱ ደግሞ የእግዚአብሔር ማደሪያ። በማደሪያው አዳሪ፣ በአዳሪው ማደሪያ ስለሚጠራ ታቦት ብለን እንጠራዋለን። ጽላቱ የሚቀመጥበት ነው ታቦት የሚባለው። ጽላቱ ደግሞ የእግዚአብሔር ትእዛዝ የተጻፈበት አልፋ ኦሜጋ መጀመሪያና መጨረሻ ያለና የሚኖር አምላክ ስም የተጻፈበት እርሱ እግዚአብሔር የሚያድርበት ለሙሴ የሰጠው ነው። ዛሬ የሚቀረጸው ታቦት በዛ ምሳሌ ነው። ሙሴ በቀረጸው አምሳል የሰጠው ከምንድነው? ታቦት እንጨት ነው ምናምን ሲባል ትሰማላችሁ። አትደንግጡ። ምን ያስደነግጣል? እንጨት ነው። እግዚአብሔር ለሙሴ እንደዚህ ያለው ከግራር እንጨት ጠርበህ ታቦት ስራ ነው። እግዚአብሔር ነው የነገረው። እንግዲህ እንዴት አድርጎ እንደሚሰራ እንዴት አድርጎ እንደሚቀርጽ አቀራረጹን ሁሉ ነገረው። እንጨት ስራ ነው። በዛ ምን አለው? አድራለሁ፣ በዛ አድረበታለሁ፣ እገለጥበታለሁ። ስለዚህም እዛ ሲገቡ በዛ መስዋዕት ሲያቀርቡ በዛን ጊዜ እግዚአብሔር እየተገለጠ ያነጋግራቸው ነበር። ለሙሴ የዛን ጊዜ አሰራሩ የታቦትን ብቻ ሳይሆን የጽላቱን ብቻ ሳይሆን የማዕጠንተ ወርቁን የመሶበ ወርቁን በአጠቃላይ በቤተ መቅደስ የሚገለገልበትን ነዋየ ቅድሳት የተቀደሱ ነዋያትን እንዴት አድርጎ እንደሚሰራ የነገረው እግዚአብሔር። ስለዚህ የተቀደሱ የተለዩ ናቸው፣ ለኔ የተለዩ ናቸው። ቤተ መቅደስ የገባ አንዱ ከአንዱ ሊበልጥ ይችላል። ታቦት ዛሬ የላም የበግ መስዋዕት የሚቀርብበት ሳይሆን የክርስቶስ ስጋ የሚፈተትበት የክርስቶስ ደም የሚፈስበት ነው። ታቦት መሰዊያ ማንም የሚሰዋበት ክርስቶስ የሚሰዋበት ማለት ነው። ስለዚህ ይሄ የከበረ ነው። ታቦቱ በሚወጣበት ጊዜ እልል ብላችሁ እግዚአብሔርን አመስግኑ በፊታችሁ በሚያልፍ ጊዜ ተብሏል። ታቦት ሲወጣ እንደዛ እናከብራለን። የምናከብረው ንግስ የምንለው እርሱን ነው። ስለዚህ በዛን ጊዜ ያቺ ታቦተ ጽዮን የተባለችው ለጊዜው እስራኤል የዳኑባት ያቺ ጽዮን ጽላቷ ናት። ጽዮን ማለት አምባ መጠጊያ ማለት ነው። ፍጻሜው ግን ጽዮን የተባለችው እናታችን ቅድስተ ቅዱሳን ድንግል ማርያም ናት። ሰው ሁሉ እናታችን ጽዮን ይላል።
ሰው በእርሷ ተወልዷልና የተባለው ሰው የተባለው እግዚአብሔር ወልድ ነው። ስለዚህ እናታችን ጽዮን እንላታለን። ማንን? እመቤታችንን። አንዳንድ ሰዎች ደግሞ ጽዮን ማለት የዳዊት ከተማ ናት፣ ደብረ ጽዮን ናት ይላሉ። እናታችን ጽዮን የተባለችው እመቤታችን ቅድስት ድንግል ማርያም ናት። አዎ ደብረ ጽዮን የምትባል